ዛሬ ደግሞ አንድ ነገር ልንገራችሁ። ከመስማታችሁ በፊት እስቲ ላይክ ፎሎ ምናምን እያደረጋችሁ ሄዱ እና በደንብ አታምጡት። አንዳንድ ሰዎች ሚስታቸው ወደ ውጭ ይልካሉ፣ ወይ ወንዶች ማለት ነው ወደ ውጭ ይልካሉ። ከዛ በኋላ እሷ ወደ ውጭ ከሄደች በኋላ መለያየታችሁን ልንገራችሁ። ባልና ሚስት ሆነው እንዴት ነው የምንለያየው ብላችሁ ዋና ኬዙ እዚህ ልነግራችሁ ነው። የሚመሰላችሁ ሚስቶቹን ምንም ችግር የለም ብዬ ነው የሚያስበው እኔ። እሱ እዚህ ጋር ከላካት በኋላ እሷ እዛ ወይ ውጭ ሀገር ወይ ሳውዲ ወይ ዱባይ ልትኖር ትችላለች። ግን እሷ ከሄደች በኋላ ሌላ ሴት የሚጀነጅን ወንድ ከሆነ በእርግጠኝነት ነው የምላችሁ እሷ እንደምንም ብላ ወሬ ትሰማለች። ወይ የእሷ ቤተሰብ ይሁን ወይ የእሷ ጓደኛ ይሁን ዛሬ የት እንደዋለ እሷ ትነግራለች። የእሷ ጓደኛ እዛ ኢትዮጵያ ውስጥ ያለችው ማለት ነው የዘችኛውን ትነግራታለች። እና ደግሞ ሚስትዋ ደግሞ ያ ኢንፎርሜሽን ትሰማለች። ለእሱ ብር ላኪ ምናምን ስላት እምቢ፣ እንደዚህ አድርጊ ምናምን ስላት እምቢ ትላለች። ከዛ በኋላ ምንድነው የሚሆነው? ባሏ በቃ ተስፋ መቁረጥ ይጀምራል። ከዛ በኋላ መለያየታችሁ በቃ ይቀጥላል። በዛች ተጀምረው ነው። እናንተ ጥንቃቄ ማድረግ ያለባችሁ ነገር ምንድነው ታውቃለህ? ከላካችሁ በኋላ ሌላ ሴት ጋር ማውራት፣ መጀንጀን፣ እንደዚህ አይነት ነገሮች ትዳራችሁ ላይ በጣም ጣልቃ የሚገቡት ናቸው እነዚህ አይነት ነገሮች። ስለዚህ ያንተ ሚስት ውጭ ሀገር ከሆነች ከሴት መራቅ አለብህ በቃ። እሷ ደግሞ እንቅልፍ አጥታ ለፍታ እንደምንም አውላ ትልካለች። አንተ ደግሞ ሌላ ሴት የምታበላ ከሆነ በጣም 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 ነውር ነው። ስለዚህ እውነት ነው የምላችሁ ወንዶች ጥንቃቄ አድርጉ። በቃ ያንተ ሚስት ከሄደች በኋላ በቃ እሷ 4 ዓመት ትቆያለች ምናምን ብለህ ሌላ ሴት የምትጀነጅን ከሆነ በጣም በጣም ትሰብሳለህ ጋይዝ። በዚህ